ሰላም ውድ የአሙሌር አሊ ዩቲዩብ ቻናል ተከታዮች በሙሉ ሁላችሁንም ሰላም ብያለሁ። ኢድ ሙባረክ፣ እንኳን አደረሳችሁ ለታላቁ አረፋ በዓል። ያው ቢዘገይም እንኳን አደረሳችሁ ብያለሁ። ዛሬ ስለ አርሰናል ዝውውር ነው ማውራት የፈለኩት። እንደምታውቁት አርሰናል እንግዲህ በቅርብ ጊዜ እንግዲህ ዙቢሜንዲን ያው ስሙ ሲነሳ ነበረ። በእርግጥ ኦፊሻሊ አልተደረገም። ከሱ መቀጠል እንግዲህ ይህን ሁለት ቀን ደግሞ ኬፓን ከቸልሲ ለማስፈረም እንደተቃረበ ነው የተነገረ የሚገኘው። በእርግጥ ኬፓ ለሁለተኛ ምርጥ በረኛ ነው። እንደውም እኔ ከምደግፈው ማንቸስተር ካለው ከኦናና ይሻላል። የተገኘበት ዋጋም 5 ነው የተባለውና አሪፍ ነው ብዬ አስባለሁ። ግን አርሰናል ዝውውሮቹ እኔ አሁንም ድረስ ያው በእርግጥ ዝውውር መስኮቱ ገና ነው፣ ቀናቶች ብዙ ወር ምናምን 2 ወር አካባቢ ገደማ አለው። የተጀመረው በቅርብ ጊዜ ነው የተከፈተው መስኮቱ። ግን ያም ቢሆን አጥጋቢ አይደለም ስላችሁ ያለፉትን 2-3 ዓመታት አርሰናል ዋንጫ ሲያጣ የነበረው በዲፌንስ ሚድፊልደር ወይም በሚድፊልደር ወይም በበረኛ ችግር አይደለም። መቅደም ያለበትን ነገር አያስቀድምም። የሆነ ረሃብ አይታይበትም። አምና ሻምፒዮን የሆነው ሊቨርፑል እያስፈረመ ነው፣ ምንም ድክመቱን እያሟላ ነው። ይሄ ግን ዋንጫ አቶ የመጣ ቡድን አይመስልም። አሁን ታስታውሱ እንደሆነ ሴስኮ መጀመሪያ ሲዝኑ ሳያልቅ በፊት ዩክሬሽን ነበር ያስፈርማል ተብሎ የተጠበቀው። የእሱ ጉዳይ ቆመ፣ ሴስኮ ሆነ። ሴስኮም አላለቀም። መቅደም ታስታውሱ እንደሆነ ጥር ላይ ያስፈርማል ተብሎ ሲጠበቅ ጥር ላይ ዙቢሜንዲን አስፈርሙ። ራሱን እያመመው የወገን መድኃኒት የሚወስድ አርሰናል ይሁን ማስታገሻ ነገር ነው የሚፈልገው። የችግሮችን አሁን በእርግጥ ጀጅ ማድረጉ ይከብዳል። ግን የምናየው ሁኔታ ግን ወይ ዝውውር ይሄ ኮንትራት የተጫዋቹ ኮንትራት ማራዘም ምናምን ወደ ዋና ጉዳይ አይገባም። እኔ ይሄ ነገር በጣም ያስፈራኛል። ካለበት ረሃብ አንጻር ዋንጫ ከሚያስፈልገው አንጻር አሁን እኮ ሲቲን አታዩትም? አምናያችን እንግዲህ አንድ ሲዝን ያለ ዋንጫ ጨረስኩ ብሎ አሁን እያስፈረመ ያለው ልክ እንደዛ አይነት ጭካኔ የተሞላበት ዝውውር ለምን አይፈጽምም? ቡድኑ ያለውን አቅም ተጠቅሞ ግድንግድ ዋንጫ ሊሰጥ የሚችል ዝውውር ለምን አይፈጽምም? ኬፓ እና ዙቢሜንዲ የአርሰናል ችግር ዋነኛ ዓላማ ናቸው ብዬ አላስብም። ችግር ፈቺዎች ናቸው ብዬ አላስብም። ከዛም መቅደም የነበረበት ነገር ነበረ እና ይገርመኛል በጣም። አሁን አርሰናል ባይዘው ከዛ አሁን ቀጣይ ሲዝን እስከዛሬ አሁን አምናም አርቴታ ምክንያት ነበረ ጉዳት ምናምን ያልታሰቡ ጉዳቶች ምናምን ይቅር የሚያስብል ነበሩ። አሁን ይሄ መጨረሻ ሲዝን ነው ብዬ ነው የማስበው ለአርቴታ። የመጨረሻ ምንም ምክንያት ሊሰጠው አይችልም በአርሰናል ቤት ውስጥ ለመቆየት እና እንደዛ ያለበት ቡድን ደግሞ ከዚህ በላይ ሆኖ መምጣት አለበትና ጅማሩ ግን ተስፋ ሰጪ ነው ብዬ አላስብም። እውነት የማርቲኔሊ ቦታ በጣም ያስፈልገዋል። እዛ ጋር ወርልድ ክላስ የሆነ ተጫዋች ያስፈልገዋል። መሀል ላይ ከተገኘ ገዳይ የሆነ ተጫዋች። አጥቂው እንደሚወራው ሁላችንም በተደጋጋሚ አንስተነዋልና ያስፈልጋልና ለችግሮቹ ቅድሚያ እየሰጠ ያለው ነገር አሳሳቢውን ጉዳይ አይደለም ብዬ ነው የማስበውና ይሄ እንደኔ የአርሰናል ደጋፊዎችም ይሄ ስሜት እናንተ ጋር አለ ብዬ አስባለሁ። ሌላው ስለ ሲቲ ነው ደግሞ ማንሳት የፈለኩት። ሲቲዎች እውነት በጣም ድንቅ ዝውውሮች የፈጸመ ነው። እንደምታውቁት ጥር ላይም አስፈርሟል ወደ 3 ተጫዋች። አሁንም እንግዲህ ወደ 3 ተጫዋቾች ጨርሷል። በቃ ኦልሞስት ወደ መጨረስ ሂዷል እና እነዛ እስከዛሬ የነበሩት አሁን አምና ላይ ክረምቱ ላይ ይሄ አሁን ሲዝኑ ላይ ያለቀው ሲዝን ላይ የታዩት ችግሮችን ይፈታልኛል ብሎ ያሰበው ጋርዲዮላ ዝውውሮች ነው እየፈጸመ ያለው። ጋርዲዮላ ምርጥ አሰልጣኝ ነው። ሲቲ ምርጥ ሀብት አለው፣ ምርጥ ጭንቅላት አለው፣ ምርጥ ፋይናንሻል አለው። ለተጫዋቾች ኢንቨስት ማድረግ ይችላል። ግን ሲቲ እስከዛሬ ስናየው የነበረው ሲቲ መድገም እንችላለን እንዴ? እኔ አይመስለኝም። ሰዎች ይሄ ፔፕ ጋርዲዮላ ላለፉት 6-7 ዓመታት በቡድኖች ላይ ዶሚናንት አድርጎ በቃ ሙሉ ለሙሉ ተቆጣጥሮት ሲያሸንፍ የነበረው ይሄ ሊጉን በብቸኝነት ሲቆጣጠር በክለቦች ላይ በሁሉም ላይ ፍጹም የበላይነት አሳይቶ ሲያሸንፍ የነበረው ቡድን ዳግመኛ እናያለን ብዬ አላስብም። ምክንያቱም አሁን ስታር የሆኑ በጣም ስኪል ያላቸው ተጫዋቾች ያስፈርም እንጂ
እስከዛሬ ከነበሩት አይነት ተጫዋቾች ጋር ኳሊቲ ተመሳሳይ ነው ብዬ አላስብም። በጣም ጋፕ አለ። ያ በመሆኑ ምክንያት እነዚህ አሁን ኬዲቢ ምናምን በነዛ ሌቭል አሁን የሚፈረሙ ልጆች ተመሳሳይ ስለማይሆኑ እንደዛ አይነት በቡድኖች ላይ በላይነት ይወስዳል ብዬ አላስብም። አሁን ያለው ሲቲ የሚመጣው ሲቲ ቀጣይ ሲዝን የምናየው ሲቲ እስከዛሬ ያየነው አይነት ሲቲ ይሆናል ብዬ አላስብም። ዋንጫ ሊያነሳ ይችላል፣ ግን እንደ እስከዛሬው ላለፉት ዓመታት ስናይ የነበረው አይነት ሲቲ በቃ ይሄ ሲቲ ማንም ያቆመው የምንለው አይነት ሲቲ ይኖራል ብዬ ግን አልገምትም። ምክንያቱም የሚፈጽማቸው ዝውውሮች እና አሁን የሸኛቸው ካጣቸው አይነት ተጫዋቾች ጋር በኳሊቲ እኩል ናቸው ብዬ አላስብም። በጣም ጋባል። ያ በመሆኑ ምክንያት ሲቲ ያ የበፊት የምናውቀው ሲቲ ለማየት እጅግ በጣም ያዳግታል። ሌላው ደግሞ በሊጉ ላይ ያሉ ቡድኖች አሁን ኦልሞስት ወደ መጠንከር እየመጡ ነውና የነዛ መዳከም እሱን ያጎላው እስከዛሬ። ይሄን ስል እኔ ያው ጥላቻ ኑሮ ምናምን ሳይሆን ያለው ነገር በፕሪሚየር ሊጉ ላይ የሱ ምርጥ በፕሪሚየር ሊጉ ካልታዩ በቃ ለአመታት ታይተው የማያውቁ ቡድኖች ናቸው የታዩት። እሱ ያዘው ቡድን ግን ያ ደግሞ በዛ አጋጣሚ ውስጥ ደግሞ ፕሪሚየር ሊጉ ላይ ትላልቅ ቡድኖች ቶፕ 6 ምናምን ይባላሉ። እነዛ ደግሞ መደከማቸው እሱን ይበልጥ አጉልቶት ነበርና አሁን እነዚህ ደግሞ እየተጠናከሩ ነው። በቀጣይ ሲዝን የተሻለ ቡድን ሆኖ ለመቅረብ ዝውውሮች የፈጠሩ ስለሚገኝ ዳግም ሲቲ እስከዛሬ እንደምናውቀው አይነት ሲቲ ለማየት ያዳግታል ብዬ ነው የማስበው። ግን ዝውውሮቹ እጅግ በጣም ደስ የሚሉ ዝውውሮች ነው እየፈጸመ ያለው። ያው ጋርዲዮላ ምርጥ አሰልጣኝ ነው። የሚመጡት ልጆች ለነሱ ምቾት መፍጠር የሚችል አሰልጣኝ ነው። ግዴታ የኔን ሀሳብ ብቻ የኔን ሲስተም ተከትሎ የሚል ሰው አይደለምና ወደ እነሱ መጠጋት የሚችል አሰልጣኝ ስለሆነ ውጤታማም ሊሆን ይችላል። እኔም አሁን የገመትኩት ላይሆንም ይችላል፣ ግን አብረን የምናየው ይሆናል። እኔ የሚሰማኝ ግን ስለ ሲቲ ይሄ ነው። እስቲ እናንተ ደግሞ ስለ አርሰናል እና ስለ ሲቲ ያነሳሁት ሀሳቦች ላይ አስተያየት ካላችሁ ኮመንት ላይ ያስቀምጡ። ቪዲዮውን ደግሞ ሰብስክራይብ፣ ላይክ አድርጉ። ለወዳጅ ዘመዶቻችሁ ደግሞ ሼር እያደረጋችሁ ተደራሽ እንዲሆን አሁን እጅግ በጣም ቪዲዮ ቫይራል እየወጣ ስለሚገኝ ሰብስክራይብ በጣም ከጠበቅኩት በላይ ሂዷል። ቪው ነው የቀረ 2000 ሰዓት ታይቷል። 2000 ሰዓት ይቀራል ተከፋይ ለመሆን። እጅግ በጣም አመሰግናለሁ። እውነት ምንም እኔ ያው ከእናንተ የተሻለ ነገር ኑሮኝ አይደለም፣ ግን እናንተ ወዳችሁና እኔን ሰፖርት ለማድረግ ፍቃደኛ ስለሆናችሁ እጅግ በጣም አመሰግናለሁ። አሁንም እገዛችሁ አይለየኝ እላለሁ። እንዳይረሳ። እጅግ በጣም አመሰግናለሁ። ቴንክ ዩ